99 በመቶ የሚሆኑ ሰዎች እነዚህን ቀለል ያሉ የአኗኗር ዘዴዎችን አይጠቀሟቸውም። አንደኛ፣ ቤታችሁ ውስጥ ጫማ ቦታን እያጠበበ ካስቸገራችሁ ከግማሽ ሜትር በታች የፈሳሽ ቱቦን ተጠቅማችሁ ቦታ መቆጠብ ትችላላችሁ። ይህን ለማድረግ መጀመሪያ ቱቦን በዚህ መልኩ ይቁረጡ። ከዚያን ግማሽ አካሉን በቪዲዮ ላይ በምታዩት መልኩ ዘርጉትና ከመደርደሪያ ጋር በመስማር አያይዙ። ከዚያም በዚህ መልኩ ቦታን ሳያጠብ መደርደር ትችላላችሁ። ይህ በቤታችሁ ከሌለ ደግሞ የልብስ ማንጠልጠያ በቤታችሁ ካለ በቂ ነው። መጀመሪያ የልብስ ማንጠልጠያውን በዚህ መልኩ እጠፉት። ከዚያን እንዲያደርጋችሁ ደርድሩ። ኩሽና ውስጥ የተለያዩ አስቤዛዎች ቦታን እያጠበበባችሁ ካስቸገራችሁ ይህንን አድርጉ። ጀርካኑን በዚህ መልኩ ቆራርጡት። ከዚያም በገመድ እንዲያደርጋችሁ አገናኙት። ከዚያም በዚህ መልኩ በቀላሉ ቦታን ይቆጥብላችኋል። የፕላስቲክ ጠርሙስ ወይም ጃር መያዣን አውጡና በዚህ መልኩ እጠፉት። ቀጥሎ ሁለቱን ጥርሶች እንዲያደርጋችሁ ወደ ታች እጠፉት። ከዚያን አሪፍ የስልክ ማስቀመጫ ሆኖ ያገለግላል። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።